አልገባኝም ስትል ከጊዜ ወደ ጊዜ ከልብሽ እየወጣሁ እንዳለው እየተሰማኝ ነው። እዝራ እሱን ለጊዜው ተወውና አንተና ኤልያስ የት እንደምትተዋወቁ ንገረኝ። ለምን? ታውቀዋለህ ወይስ አታውቀውም? እዝራ እሱማ አውቃለሁ። ቆይ እንዴት ነው ልታውቀው የቻልከው? ጽዮን ያናም ፍቅረኛ አላሳየህ ብለኝ አሳይተኝ ነበር። ለምን? እሱን አላውቅም። እዝራ የምጠይቅህን ብቻ መልስልኝ። አውቃለሁ። የት? ከዚህ በፊት ጽዮን አገናኝታን ነበር። አሁን ነገሩ ገባኝ። ምንድን ነው የገባሽ? እሱን ለኔ ተወው። ይኸውልሽ ሀና፣ አውቃለሁ አንቺ ላይ በጣም ራስ ወዳድ እየሆንኩ ነው። እሱ ደግሞ ምን ማለት ነው? ፍቅራችን በእኔ ውሳኔ ብቻ ካልተንቀሳቀስን ማለት ስህተት እንደሆነ ይገባኛል። እና እንደሱ ከሆነ ፍቅሬ እንድኖር ለምን መንገዱን አትተውልኝም? እንደሱም ከሆነ እኮ አጣሻለሁ። አጣሻለሁ ማለት ምን ማለት ነው? እውነቱን ስነግርሽ ልብሽ ቢፈልገኝም ሙሉ በሙሉ ግን የተቀበለኝ አይመስለኝም። እዝራ ምንድን ነው የምታወራው? አትቆጪ ሀና፣ እውነቱን ልንገርሽ፣ ልቤ ሙሉ ለሙሉ ባይቀበልህ ኖሮ እኮ አንድ ሴኮንድ እንኳን ካንተ ጋር አላሳልፍም ነበር። እንደዚህ ስላልሽ አምንሻለሁ ማለት አይደለም። ጥሩ፣ እንደዛ ከሆነ ታዲያ ለምን አንለያይ? ምን? እንደሱማ አይሆንም። ይኸውልህ እዝራ፣ እኔ ከማያምነኝ ነገኝ ደግሞ ለመቀበል ዝግጁ ካልሆነ ሰው ጋር ትዝታ እንዲኖረኝ አልፈልግም። ከአንተ ጋር የማሳልፋት እያንዳንዷ ደቂቃ ነገ ላይ